አቁምና የሀፓ የድሮ የጥንቶ ያቀን እያልክ ነው። ሲቀጥል ደግሞ ምንም የምናደንቀው ፓርት የለም በዚህ ሰዓት ይገባል። አሁን ያለውን ስርዓት ጥሩ ሰርቷል ብዬ የማምነው የለም በእኔ በኩል። እንደዛ ካልክ ምን አለ ስለተሰራ ሀሳብ ይስጡኝ እስኪ አንድ እኔ ማሳቤ ልግለጽ። ለዚህ እዚህ ላይ ግለጻው ወንድሜ አንድ ጥያቄ ልጠይቀው። ስንት ቤተሰብ አለ አንተ? የራሴን ነው የራስን ልጆችንም የምታስተዳድረው? ማስተዳድረው ሶስት ምንድነው ስራ? ካቢኔ ነህ? ኧረ ምን አግብተኝ። በቃ ካቢኔ ካልሆንክ መንግስት አታመሰግንም። ምክንያቱም ካቢኔ ነው የሚዘርፍ ሰው ነው። ስማ ወያኔ እንኳን ገዳይ ሆኖ ወያኔ ይሻል ነበር። ይገለናል እንጂ አስርቦን አያውቅም። ቤታችን በዓል ኢድ ልብስ ቸግሮን አያውቅም። ይሄ ጭራሽ እኮ አንተ በእናትህ ተው እስኪ በእናትህ ውስጣችንን የምንታጠብበት ውሃ እያሳጠነ ያለ መንግስት ነው። የመሰረታዊ ነገር ጄኔሬተር ተወስዶ የሚሸጥበት ዘመን ላይ ደርሰናል። የውሃ ፓምፖች አንተ እዛ አዲስ አበባ ላይ መስታወት ቤት ስለገነባል አምፖልኛ መጀመሪያም ብርሃን አያስፈልገንም። ብርሃን አላጣንም። ውስጣችን ብርሃን አለ። ያ ብርሃን አለ ያጣነው፣ ሰላም ነው ያጣነው። ሰላም ይሄ ስማ ቤታችን ውስጥ እያንዳንዳችንን እርስ በርስ አስሮን ከወያኔ በላይ የሆነ ክፉ መንግስት ቢመጣ ይሄ ነው። ይሄ ሰውዬና እስስት አንድ አይነት ቆዳ ነው ያላችሁ። አንተ አሁን ደልቶ የምትኖረው ካቢኔ ስለሆንክ ነው። አልቸገረህም። ቤት ድረስ ብር ይመጣል። የገቢ ብር አንተ ጋር ነው። የፈለከው ብዙ ብር ያለው ሰው አካውንቱ ላይ ካየ አካፍለኝ ብለህ ትወስዳለህ። ይሄ መንግስት ይሄ ነው ስራው፣ ሌላ ምንም የለውም። ከዛ ሌሊት ላይ መጥቶ እስር ቤት ይወስዳል። ሌላ ምንም የለም። ወያኔ እኮ የፈለከውን መሆን ትችላለህ እኮ። ፖለቲካ ስትናገር ነበር የሚገርፍ የሚቀጠቅጥ። ይሄ እኮ ጭራሽ ደህና ልብስ ከለበስክ እኮ ነገ 20 ሺህ ብር አምጣ ይልሃል። እንደዚህ መዋጮ ክፈል ይላል። ደሞዝ 8 ወር 9 ወር። አያሳፍርም እንዴ አንተ ይሄን መንግስት ስታመሰግን? እኛ ኮሪደር ልማት እኛ ማብራት ስለበራ ለኦሮሞን እየጠቀመው ለኛ ምን ጠቀመን? ምንም የጠቀመን ነገር የለም። ማፈር አለባችሁ። ኮሪደር ልማት ምናምን ተላላ መስታወት ደርድሮ እኔ ልጄን ማስተማረልኝ። የኮሪደር ልማት ለአንድ ብሔረሰብ አይደለም የሚጠቅመው፣ ለአንድ ብሔረሰብ ምንም አይጠቅምም ለኛ። እስኪ ከሱ ያገኘው ጥቅም ንገረኝ እስኪ አንተ። ስማ ለአንተ 3 ልጆች ያስተዳድራል ማለት ነው። በሌላው ነገር ልውቀስ እኮ ነው የምልህ እኔ አይደለም። ምንም ጭራሽ ከዚህ ስማ አዳምጠኝ። ይሄ ከምንም በቃ ከምንም ጥቅም የሌለው መንግስት የሚኖር ይሄ ነው። የሰው ልጅ ይገላል፣ የሰው ገንዘብ ይወስዳል። ምንድነው ከዚህ መንግስት ያገኘነው ነፃነት? እርስ በርስ ስለሚያገዳድልን ከዚህ ከአዲስ አበባ አፋር ደርሶ መልስ ማድረግ አይችልም ወንድሜ። ሆነ እስኪ ማላውን ትግራይ ተገደለ እሱ የዚህ መንግስት ህግ ያለ ማስከበር አንተ ካድሬ ኮንክ ነገረን። ነገ አንተ መተህ ታስረናል። አሁን ተናግረናል፣ ታስሩናላችሁ። ይሄ ነው፣ ሌላ ነገር ምንም የለም። አሁን እኮ ያንተ ትልቁ ችግር እኔ ምስኪን ግንበኛ ነኝ። በቃ ካቢኔ በታትለኛለህ። ምስኪን ግንበኛ አንተ ግንበኛ አንተ ከተጠቃሚዎቹ አንዱ ነው ማለት ነው። ይሄን አንተ በቃ ስራ ፈጥሮልሃል። የሰው ማህበረሰብ ቤተሰብ ላይ ቤት እያባረረ ከከተማ ሰው እያባረረ ግንብ ስለሚያስገነባ አንተ ስራ ፈጥሮልሃል። አንተ ብታመሰግን እውነት አለ። እኛ ተምረን ስማ 5 ዓመት ዩኒቨርሲቲ ላይ ጠብ አድርገን ተምረን እዚህ ቦርኮ ሆነን ነው የምንኖረው። ማፈር አለብህ። አንተ ታመሰግናለህ። ይሄን መንግስት ሰላም እንዴት ናችሁ? ሆኖ እስኪ ወንድሜ እኔ ብዙ ስሜት አለኝ። የምታሳዝነኝ እቺ ትንሽ ልጅ ናት። እቺ ትንሽ ልጅ ስማ፣ እቺ ትንሽ ልጅ ታሳዝነኛለች። ድፍረቷና